ክቡራትና ክቡራን እንደምን አላችሁ? ጤና ይስጥልኝ። ምርጫ ለሀገር ግንባታና ሰላም መጽናት ዋና መድረክ በመሆኑ የፖለቲካ ፓርቲዎች ዝግጁ ሊሆኑ ይገባል አለ የሰላም ሚኒስቴር። ለሰባተኛው ጠቅላላ ምርጫ ስኬት የወጣቶችና ሲቪክ ማህበራት ሚና ከፍተኛ ነው ተባለ። የኤሌክትሮኒክስ ዋርፌር አቅማችንን ለማሳደግ በትኩረት እየሰራን ነው አሉ ፊልድ ማርሻል ብርሃኑ ጁላ። በመጨረሻም የኢትዮጵያ የባህር በር ባለቤትነት ጉዳይ ላይ የተዘጋጀውን ጽሑፍ አቀርብላችኋለሁ። መልካም ቆይታ። የሰላም ሚኒስትር መሐመድ ኢድሪስ ምርጫ ለሀገር ግንባታና ሰላም መጽናት ዋና መድረክ በመሆኑ የፖለቲካ ፓርቲዎች ለመጪው ምርጫ ዝግጁ ሊሆኑ ይገባል አሉ። የሰላም ሚኒስቴር ከኢትዮጵያ ሰላማዊ የፖለቲካ እንቅስቃሴ ለሰላማዊ ምርጫ በሚል መሪ ሀሳብ ከፖለቲካ ፓርቲዎች የጋራ ምክር ቤት ጋር ምክክር አካሂደዋል። አቶ መሐመድ ኢድሪስ በዚህ ወቅት እንዳሉት መጪው ምርጫ ውጤታማ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች የበኩላቸውን ሚና መወጣት ይጠበቅባቸዋል። ምርጫ ሀገርና ሕዝብ ወዳድነት የሚገለጥበት መድረክ መሆኑን ጠቅሰው የፖለቲካ ፓርቲዎች በዚህ መንፈስ ዝግጁ ሊሆኑ እንደሚገባም መልእክት አስተላልፈዋል። ስልጣን በጉልበት ከሚያዝበት ያለፈውን ዘመን አውድ በመውጣት በፖለቲከኞችና በህዝብ መካከል ውል ማስቀመጫ መድረክን መሆኑንም አንስተዋል። ምርጫ የሰው ልጅ የፖለቲካ እድገትና ስልጣኔ ማሳያ መድረክ ነው ያሉት ሚኒስትሩ ለትውልድ የሚተርፍ ሀገር መፍጠር የሚቻለውም ስልጡንና ዲሞክራሲን በተከተለ መስመር በሚከናወን ምርጫ መሆኑን አስረድተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው የፖለቲካ ፓርቲዎች አሁናዊ እንቅስቃሴ ዓለም አቀፋዊ ተለዋዋጭ ኑባሬዎችን የተገነዘበ ሊሆን እንደሚገባ ተናግረዋል። የፖለቲካ ፓርቲዎች በተለይም መጪው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጎላ ሚና እንዳላቸው በመገንዘብ ሊንቀሳቀሱ እንደሚገባም መልእክታቸውን አስተላልፈዋል። ይህም ሚና በአግባቡ በመወጣት ሰላማዊና ዲሞክራሲያዊ ስነ ምህዳር የሰፋበትን የፖለቲካ አውድ ማስፋት ይቻላል ሲሉ ተናግረዋል። በሌላ ምርጫ ላይ ያተኮረ መረጃ ነጻ፣ ፍትሐዊና ገለልተኛ ምርጫ እንዲካሄድ የወጣቶችና የሲቪክ ማህበራት ሚና ከፍተኛ ነው አለ የኦሮሚያ ክልል ወጣቶች አደረጃጀት። የኦሮሚያ ስቴት ዩኒቨርሲቲ እና የኦሮሚያ ወጣቶች ፌዴሬሽን በመተባበር በሰባተኛው ጠቅላላ ምርጫ ወጣቶች የነቃ ተሳትፎ እንዲኖራቸው ለማስቻል በባቱ ከተማ የሰጠው ስልጠና ተጠናቋል። በስልጠና መድረኩ ከክልሉ ሁሉም ዞኖች እና ከተማ አስተዳደሮች የተውጣጡ ወጣቶች ተሳትፈዋል። በብልጽግና ፓርቲ የኦሮሚያ ክልል ወጣቶች ሊግ ኃላፊ ወጣት ደረጃ አበራ እንዳለው ነጻ፣ ፍትሐዊና ገለልተኛ ምርጫ መካሄድ የሚችለው በህብረተሰቡ በተለይም በወጣቶች እና በሲቪል ማህበራት የነቃ ተሳትፎ ነው። በምርጫ ሂደቱ የሲቪክ ማህበራት በህግ በፍትህና በታማኝነት ኃላፊነታቸውን መወጣት እንዳለባቸውም አንስተዋል። የክልሉ ወጣቶች ፌዴሬሽን ፕሬዝዳንት ወጣት ከሊፋ ሐሰን በበኩሉ ሰባተኛው ጠቅላላ ምርጫ ለዲሞክራሲ ስርዓት ግንባታ መሰረት እንዲጥል ወጣቶች በቂ ግንዛቤ ይዘው በንቃት መሳተፍ አለባቸው ብለዋል። ለዚህ ደግሞ የሲቪክ ማህበራትን ጨምሮ የሚመለከታቸው ባለድርሻዎች ሚናቸውን ሊወጡ እንደሚገባ ተናግረዋል። ወጣቶች በክልሉ ልማት፣ ሰላምና ዲሞክራሲ ስርዓት ግንባታ ሂደት ላይ የድርሻቸውን በማበርከት ላይ እንደሆኑ የገለጹት ደግሞ የክልሉ ወጣቶችና የስፖርት ቢሮ ምክትል ኃላፊ ከድር እንዳልካቸው ናቸው። ለሀገረ መንግስት ግንባታና ለብሔራዊ ጥቅም መረጋጋት የወጣቶች አስተዋጽኦ ወሳኝ መሆኑን ጠቅሰው ወጣቱን በስፋት ለማሳተፍ የሚያስችል ሰፊ ስራ እየተከናወነ መሆኑን ተናግረዋል። ሰባተኛው ጠቅላላ ሀገራዊ ምርጫ ነጻ፣ ፍትሐዊና ገለልተኛ እንዲሆን የወጣቶች ድርሻ የጎላ እንደሆነና ከሌሎች ባለድርሻዎች ጋር ተቀናጅተው መስራት እንደሚጠበቅባቸውም አስገንዝበዋል ሲል የዘገበው ኤፍኤምሲ ነው። የኤሌክትሮኒክስ ዋርፌር የህልውና ጉዳይ የሆነ በመምጣቱ በዘርፉ አቅማችንን ለማሳደግ በትኩረት እየተሰራ ነው አሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የኤሌክትሮኒክስ ማግኔቲክ ስፔክትረም ልዕልና ለሀገር ሉዓላዊነት በሚል መሪ ቃል የመጀመሪያው ሀገራዊ የኤሌክትሮኒክስ ዋርፌር ወርክሾፕ ተካሂዷል። ፊልድ ማርሻል ብርሃኑ ጁላ በዝግጅቱ ላይ እንዳሉት በዘመናዊ ውጊያ የህልውና ጉዳይ በሆነው የኤሌክትሮኒክስ ዋርፌር መስክን ለማላቅና ሀገራዊ አቅምን ለማሳደግ በርካታ ስራዎች እየተከናወኑ ነው። ከምድር፣ ከባህር፣ ከአየር ኃይል እና ከሳይበር በተጨማሪ
የኤሌክትሮኒክስ ስፔክትረም ልዕልናን በማረጋገጥ ለሀገራዊ ሉዓላዊነት ማዋል እንደሚገባም ተናግረዋል። ብቃት ያለው የሰው ኃይል ለማደራጀት እና ዘመኑን የዋጁ ትጥቆችን ለመታጠቅ እየተከናወነ ያለውን ስራ ገልጸው ይህም ሀገራችን እየተገበረችው ያለው የዲጂታል ኢትዮጵያ 2030 ስትራቴጂ አካል ሊሆን ይገባዋል ብለዋል። ተበታትነው ያሉ ሀገራዊ አቅሞችን በማሰባሰብ መስራትና በራስ አቅም ማምረት እንደሚገባ አመልክተው ወርክሾፑ በዘርፉ ያለውን ልምድ በመቀመርና ከዘመኑ ቴክኖሎጂ ጋር ለመራመድ ጽኑ መሰረትን የጣለና ታሪካዊ ነው ሲሉ ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በበኩላቸው ተለዋዋጭ በሆነው የዓለም ሁኔታ የቴክኖሎጂ የበላይነት ያለውና ስፔክትረሙን የሚቆጣጠር ኃይል ነገሮችን እንደሚቆጣጠር አስገንዝበዋል። የሀገራችንን እውነተኛ ሉዓላዊነትን ለማረጋገጥ በዘርፉ ተወዳዳሪ መሆን ሲቻል ብቻ ነው በማለት ገልጸው እየተከናወኑ ያሉ ስራዎች ተጠናክረው እንዲቀጥሉ ማስገንዘባቸውን የመከላከያ ኦንላይን ሚዲያ ዘግበዋል። ቀጥሎ የኢትዮጵያ የባህር በር ባለቤትነት። ሀገራችን ኢትዮጵያ ከጥንት ጀምሮ ወደ ዓለም መውጫና መግቢያ በር ነበራት። አስተማማኝ መውጫና መግቢያ በሮቿ የአሰብና ምጽዋ ወደቦች እንደነበሩ የታሪክ መዛግብት ተጨባጭ ማስረጃ ናቸው። በጊዜ ሂደት የመውጫና መግቢያ በር ለማጣት የተገደደችው በታሪካዊ ጠላት ገደብ አልባ ሴራ ምክንያት ነው። አሁን ባለው ሁኔታ የኢትዮጵያ ታሪካዊ ጠላት በርቀት ላይ የምትገኘው ግብፅ መሆኗን ማንም ያውቃል። ትንሹም ትልቁም ተረድቷል። መሰሪዋ ግብፅ ለዘመናት የኢትዮጵያ ጠላት ሆና የቀጠለችው በአባይ ወንዛችን ምክንያት ነው። ኢትዮጵያ የኢኮኖሚ አቅም ኖሯት አባይን ገንብታ መጠቀም እንዳትችል ከዓለም አቀፍ አበዳሪ ተቋማትና ሀገራት ብድርና ድጋፍ እንዳታገኝ ስታደርግ ኖራለች ግብፅ። ከዘመናት ቆይታ በኋላ በአባይ የእንጉርጉሮ ዜማዎች ሲቆዝም ኖሮ የግብፅን ሴራ የተረዳው የኢትዮጵያ ሕዝብ ሙያ በልብ ነው ብሎ የራሱን አቅም በማስተባበር ግብፅን ጉድ ሰራት። ድምፁን አጥፍቶ የሚታወቅበትን አንድነቱን አጠናክሮ አይበገሬ የነበረውን የአባይን ወንዝ ድንቡሎ ሳይለምን እርዱኝ ሳይል በራሱ አቅም መገደብ ቻለ። በባህላችን ሟችን መውቀስ ተገቢ ባይሆንም በክፋቱና ተንኮሉ ወደር ያልነበረው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከማለፉ በፊት በኢትዮጵያ ሕዝብ አንድ ውለታ ዋለ። በግድቡ ግንባታ ሂደት የገንዘብ ምንጩም እኛው፣ መሐንዲሱም እኛው፣ ግንበኛውም እኛው ሲል ተዳፍኖ የቆየውን እሳት አቀጣጠለ። አቶ መለስ ዜናዊ በዚህ ቃሉ ብቻ ለመላው የኢትዮጵያ ሕዝብ የማይካድ ውለታ ውሎ በማለፉ ትውልዱ ያመሰግነዋል። በቁጭት ተነሳስቶ የአቅሙን በማዋጣት ታላቁን ወንዝ አባይን በአስተማማኝ ሁኔታ መገደብ የቻለው የኢትዮጵያ ሕዝብ መለስ ዜናዊ ለኤርትራ ባለው ወገንተኝነትና ሴራ ምክንያት ከእጁ የወጣውን የባህር በር ባለቤትነት በሰላማዊና ሕጋዊ መንገድ ለመመለስ በሂደት ላይ ይገኛል። የዚህ ታሪካዊ ሂደት አቀጣጣይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሆነው ከ2 ዓመታት በፊት ጉዳዩን ዋነኛ የሀገር አጀንዳ አድርገው አመጡ። የባህር በርን ጉዳይ ማንሳት ከኤርትራ ጋር እንደ መዋጋት የሚቆጠር ተደርጎ የውሾን ነገር ያነሳ ተባለና ስለ ባህር በር መናገር እንደ ነውር ተወሰደ። ደፋሩ የአባገዳ ልጅ አብይ አህመድ አሊ መጡና በመደመር መንግስት መሰረትነት ቢያንስ ከፍርሃት ወጥተን ስለ ባህር በር እንነጋገርበት፣ በእኛ ባይሳካ እንኳ በልጆቻችን ይሳካል፣ የባህር በር ባለቤትነት ጉዳይ የኢትዮጵያ የህልውና ጉዳይ ሆኗል ሲሉ በሹክሹክታ ቆይቶ ወደ መደብዘዝ የተቃረበውን የባህር በር ጉዳይ ሀገራዊ አጀንዳ አድርገው አመጡት። በ2 ዓመት ብቻ ከባህር በር ህጋዊና ታሪካዊ ጥያቄ መቅረብ ወዲህ እየሆነ ያለውን ማውሳት ተገቢ ይሆናል። በቅድሚያ የኤርትራ አመራር መወራጨት ጀመረ። ጀሌና ተላላኪዎቹም ምን ሲደረግ ኢትዮጵያ የባህር በር ጥያቄ ታቀርባለች ብለው አደባባይ ላይ ወጥተው መንጫጫት ጀመሩ። የኤርትራ፣ ሶማሊያና ግብፅ አመራሮችም የኢትዮጵያን ጥያቄ ለመክታት ህብረት የሚመስል ነገር ፈጠሩ። በመሰሪዋ ግብፅ አጋፋሪነት የታየው ስብስብ በሶማሊያ ገሸሽ ማለት ምክንያት የእምቧይ ካብ ሆኖ አየነው።
የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሚበጃቸውን በመምረጣቸው ትክክል ናቸው እንላለን። ወደ አንካራ በማቅናትም በኤርዶጋን አሸማጋይነት ከኢትዮጵያ ጋር መስማማታቸውን ሰማን። ፕሬዝዳንት ሐሰን ሼክ መሐመድ በሀገር ቤት ካጋጠማቸው አጣብቂኝ ልታተርፋቸው የምትችለው ጎረቤት ኢትዮጵያ ብቻ መሆኗን እንደተገነዘቡ ሳያሰልሱ ወደ ፊንፊኔ አዲስ አበባ መመላለሳቸው ማረጋገጫ ነው ቢባል ስህተት አይሆንም። ሌላው አስደሳች እና ተስፋ ሰጪ ነገር ዓለም አቀፉ ማህበረሰብ የኢትዮጵያ የባህር በር ባለቤትነት ጥያቄ ፍትሃዊና ሰላማዊ እንደሆነ መገንዘብ መቻሉ ነው። በተከናወነው ቀጣይነት ያለው ጠንካራ የዲፕሎማሲ ሥራ ምክንያት መልካም ውጤት ማስመዝገብ ተችሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዚህ ሳምንት በተወካዮች ምክር ቤት አባላት ፊት ለፊት ተገኝተው በሰጡት ማብራሪያ ይህን እውነታ አስረድተዋል። ኢትዮጵያ ውስጥ ባለው ተጨባጭ ሁኔታም በርካቶች ከስጋትና ፍርሃት ቆፈን በመውጣት ስለ ቀይ ባህርና የባህር በር በመናገር ላይ ይገኛሉ። የዘርፉን ጨምሮ በርካታ ምሁራን ታሪካዊና ሕጋዊ ምክንያቶችን በማሳያነት ጠቅሰው በመተንተን ላይ ናቸው። የሕዝብ ተወካዮች ምክር ቤት አባላትም ጉዳዩ ከምን ደረሰ፣ የሚመለከታቸው የመንግስት አካላትስ ምን እየሰሩ ነው ብለው የመጠየቅ ደረጃ ላይ ደርሰዋል። የባህር በር ባለቤትነት ጥያቄ ከመወያያ ጉዳይነት ተሻግሮ ወደ ሌላ ምዕራፍ መሸጋገሩ በተግባር ተረጋግጧል። ጉዳዩ በሰሪዋ የኢትዮጵያ ጠላት ግብፅ ከሩቅ መታ ተላላኪዎቿን በመያዝ ባጉል ድፍረት አሰብና ዶራሌን ላለማ ነው ብላ ሽር ጉድ የምትለው በምክንያት እንደሆነ ልብ ይሏል። ክቡራትና ክቡራን ስለተከታተላችሁኝ ስላደመጣችሁኝ በጣም አመሰግናለሁ። ደህና ሁኑ።